ጽጌረዳ እንዴት መተሽል እንዴ? አዎ። ቆይ ምንድነው እንደዚህ አይነት ጉልበት አለሽ እንዳንቺ? እንዴት ነው እንደዚህ ሆንሽ? በጣም ይቅርታ ስጠሪኝ አልሰማሁሽ። ቆይ አልገባኝም። ምን ለማድረግ እየሞከርሽ ነው? በቃ ፊቨን እኔ ከዚህ በላይ መቋቋም አልችልም። ቤት ተከራይቻለሁ እና ወደዛ እየሄድኩኝ። ምን ማለት ነው ጽጌረዳ? እንዴት ነው ተከራይቼ ልውጣ የምትይው? እድሜሽ እኮ ገና ነው። በዛ ላይ ደግሞ ሴት ነሽ። እንዴት አድርገሽ አስበሽ ነው? ፌቡ ይሄን ነገር የምትይኝ ለኔ አስበሽ ነው በደንብ ይገባኛል። ግን በቃ ተረጂ። እኔ ከዚህ በላይ እዚህ ቤት መቆየት አልችልም። ቆይ ከስከ ዛሬ ምን ዛሬ የተለየ ነገር አይተሽ ነው እንደዚህ የምትሆኚ? ይኸውልሽ ፊቨን እውነት ነው። እስከ ዛሬ ከተፈጠረው ነገር ዛሬ የተለየ ነገር ምንም አልተፈጠረም። እና ታዲያ ምን ታገኘ? እኔ ተቀየርኩኝ። ከዚህ በላይ ምንም መሸከም የምችልበት አቅም የለኝም። ማድረግ የምችለው ይህንን ብቻ ነው፣ መራቅና መራቅ ብቻ። ቆይ እሺ አሁን ወዴት ነው የምትሄጂው? አጠገብሽስ ማን አለ? የት ብለሽ ነው የምትሄጂው? አብሮኝ ሰው አለ፣ ዮናስ። ከዚህ በፊት ደግሞ አንድ ላይ ተገናኝታችኋል። ብታዩ ታውቂዋለሽ። እና የት አለ? አስፋልት ዳር ሆኖ እየጠበቀኝ። ቆይ እሺ ቤት ተከራይተሻል? ለጊዜው ቤት ተከራይቻለሁ። አነሳ ያለችን ብትሆን ለኔ ትበቃኛለች። እና ደግሞ ስራ አለብኝ። በቃ አንቺ ቤት ግቢና አዲስ ነገር ካለ ምን አይነት ትነግሪኛለሽ? እሺ። በድንጋጤ በቤት ልብስ እኮ ነው የወጣሁት። በቃ ልብስ ቀይሬ እመጣለሁ። ጠብቂኝ፣ አደራ እንዳትሄጂ እሺ? ኧረ ፊቨን ችግር የለውም እራሴ እሄዳለሁ። እንዴ ጽጌረዳ ምን ማለት ነው? ቤት ተከራይቻለሁ እያልሽኝ ቢያንስ ያረፍሽበትን ቦታ አንድ ሰው ማወቅ የለበትም ነው የምትይው? እሺ በቃ ቅያሱ ጋር እጠብቅሻለሁ። እሺ መጣሁ። ወይ ጉድ! እንደው የዘንድሮ ልጆች በጣም ይገርማሉ። ጭራሽ አይኗን በጨው አጥባ እዚህ ቤት አልኖርም ትላለች። ይህን ድፍረት ግን ከየት አመጣችው? አይቴ እኔም እኮ አለቀጥ አብዝቼዋለሁ። በሆነ ባልሆነ እጄን አነሳባታለሁ። አጥንት የሚሰብር ቃላት ነው የምናገራት። እኔም አብዝቼዋለሁ። ዘርፌ አሁን ደግሞ አንቺ ሆንሽ ጥፋተኛው። አውቲ እንዲህ ወደቀችበትን እንኳን ተከትዬ የት ነው ያለሽ እንኳን ማለት ነበረብኝ። አልተከተልኳትም እኮ። ለሱ እንኳን ፌበናለች፣ ተከትላታለች። የት እንደምትሄድ ትነግረናለች። ቢሆንም እቴ እንደ እናት ተከትዬ ያለችበትን ማወቅ አልነበረብኝም? እንደ ተናደሽ ሊገባት ይገባል። ገና ለገና ሽርፍራፊ ሳንቲም አገኘው ብላ እንደፈለገች ስትሆን አንቺ መቀበል አለብሽ? እሺ እቴ ቢሆንም ቤቷን እንኳን እኮ ማየት ነበረብኝ። ካልሆነ ልደውልላት እንዴ? ዘርፌ እስቲ ሰከን በይ። ቆይ ግን ምን እየሆንሽ ነው? አይቲ መረጋጋትማ የለብኝም። እንዴት ብዬ ይረጋጋለሁ? ቆይ ብቻዋን የሆነ ነገር ብትሆንብኝ የማን ያለሽ ብዬ እጫዋለሁ። ቆይ ደውለሽላት ምን ይፈጠራል? ቤቱን እንኳን እንዴ ተከራይተዋለች አይደለም እንዴ? አውቲ ቢሆንም እኮ ጽጌረዳ እስከዛሬ ብቻዋን ኑራም አድራም እኮ አታውቅም። ስለዚህ እህቴ ወይ ካልሆነ አብሬያት ሊድና እየተመላለስኩኝ። ዘርፌ እንዳትጨርሹ። ምን ነው እህቴ? እኔ እና አንቺ እዚህ ቤት ውስጥ በጣም ብዙ ሚስጥር አለን። ይሄንን ታውቂያለሽ። በሞት ካልሆነ በስተቀር በህይወት አንለያይም። ደግሞ የተማማልነው በልጆቻችን ህይወት ነው አይደለም እንዴ? መቼም ቃልሽ እንደማታጥፊ ያውቃለሁ። ማይ መጣሽ እኔ ልጅ። ጽጌረዳ ደረሽባት ልጄ? አዎ ደርሼባታለሁ። የተከራየችውን ቤት ለማየት ስለወጣ ስለሆነ በቃ ወይ ስመለስ እናወራለን። እሺ እኔ ልጅ። ተመስገን እቴ። ቢያንስ ፌቨን ያለችበትን ካወቀች ነገሩ ይቀልልናል። ዘርፌ ተረጋጊ። 1-3 ቀን አንቺ ልትዘጊያት ይገባል። ልክ እንዳላደረገች ይግባት። አሁን ተነሽ ወደ ስራሽ ግቢ። እሺ የማይደገም ድል ለ10 ሱቆች ብቻ በመርካቶ ተክለ ሃይማኖት በዱባይ ስታንዳርድ እየተገነባ ያለ ዘመናዊ ሞል ከሜሪት ፕሮፐርቲስ በአዲስ አበባ ማስተር ፕላን መሰረት እየተገነባ ያለ እጅግ ግዙፍ G+4 የንግድ ሱቅ ከ11 ካሬ እስከ 32 ካሬ ድረስ ሱቆቻችን በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት እንዲሁም 24 ሰዓት የተሟላ የጥበቃ አገልግሎት። ይህን ሁሉ አሟልቶ በአንድ ዓመት ንግድን የሚጀምሩበት ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም በ1.1 ሚሊዮን ብር ቅድመ
ክፍያ ብቻ የግሎ ማድረግ ይችላሉ። በተጨማሪም አሁን ከደወሉ የ5% ቅናሽና ያለምንም ኮመን ኤሪያ ክፍያ ይስተናገዳሉ። ለበለጠ መረጃ ከታች ባለው ስልክ ይደውለው። አልወጣሽም እንዴ? መጀመሪያ የለበስኩትን ልብስ አልወደድኩትም ነበርና ሌላ ቀይሬ ነው ጨርሻለሁ። የት ነው የምትሄጂው? የተከራየችበትን ቤት ወይስ ሰፈር ውስጥ ነግራሻለች? እንዴት ነው? አይ እንደሱማ አይደለም፣ በር ላይ ቆማ እየጠበቀችኝ ነው። ጥሩ። እኔ ግን ከዚች ጋር በጣም ባትቀራረቢ ደስ ይለኛል። ወይማዬ በቃ ሰው ገርሽ ልምጣና ቁጭ ብለን እናወራለን። ምንድን ነው የምናወራው? ምን እንደምናወራማ አንቺ ታውቂያለሽ። ከዚህ በላይ ግን ጽጌረዳን ባላስቆማት ጥሩ ይመስለኛል። አይመስልሽም እማዬ? አንቺ ልጅ እኔ ምንም አልገባሽኝም። ቆይ ምንድን ነው የምትፈልጊው? የምታወሪው ነገር ማውራት የምትፈልጊው ነገር ካለ አሁኑን አውሪ። ቅድም ከዘርፌ ጋር በደንብ አድርጋችሁ ብዙ ነገር ስታወሩ ሰምቻለሁ። አብራችሁ ወደ መቃብር የምትወስዱት ነገር ምን እንደሆነ ማወቅ ፈልጋለሁ። አንቺ ተደብቀሽ ነው እየሰማሽን ነበር ማለት ነው? እኔ ሳልሆን ተደብቄ የሰማችሁ እናንተ በግልጽ በነጻነት እያወራችሁ ስለነበር። እሺ ጽጌረዳ እየጠበቀችሽ ነው። በቃ አንድ ቦርሳ ይዞ ለመውጣት ግን ይሄን ያህል መቆየት አስፈላጊ ነው? ያው እባክህ በወሬ ይዟት ነው የሚሆነው። ምን ሊያወራት ይችላሉ? ስወጣ እኮ እናቴ በጣም ተናዳ ነበረ። በእርግጥ የሚጠበቅ ነገር ነው። አዎ እኔ ስወጣ ደግሞ ፌቨን ተከትላኝ ነበርና ምናልባት ያን ሰዓት በወሬ ይዟት ነው የሚሆነው። ቆይ ስትነግሪኝ ስለ ፌቨን እንደማትስማሙ ነበር የነገርሽኝ። እሱማ ልክ ነህ። አንድ ቤት ስትኖር እኮ የማያግባባ ነገር ብዙ ነው አይደል? እንደዛ ነው። ግን ከነገርሽኝም ቅርብ ጊዜ ነው። አዎ ሁለታችንም ጋር ችግር ነበር እና በቃ እሱን ችግር አሁን ላይ ፈተነዋል። ለዛ ነው የተግባባ ነው። በእርግጥ ይሄ ሁላችንም ቤት ያለ ችግር ነው። ግን ያኔ ስትነግሪኝ እንደዚህ ቀለል አድርገሽ አልነበረም። ያው እንደውም መጣች። በስተመጨረሻ ደረሰችልን። አዎ ናይኪቢ ወይ በጣም ይቅርታ ቆየሁባችሁ አይደለ? እንዴት ነሽ ፌቨን? እንዴት ነኝ ወንድ? ያለው እግዚአብሔር ይመስገን። በእናትሽ እማዬ እንዴት ናት? እያለቀሰሽ? አይ አሁን እንኳን ደህና ነች፣ ተረጋግታለች። እኔ ደግሞ አንቺ የምትሄጂበትን ቦታ አላቅ እንደምሄድ ስነግራት በጣም ደህና ነች። አረ አዎ ባይሆን አንቺ ግን አንድ ጥፋት አጥፍተሻል። ምን አጠፋው? ምንም ቢሆን እማዬ እንደዛ መናገር አልነበረብሽም። እሱ ልክ ነሽ። በጣም ይቅርታ ፌቨን። እኔን አይደለም ይቅርታ መጠየቅ ያለብሽ። ያስቀየምሽ እኮ እማዬን ነው። እሺ በቃ ወይ ደውዬ ወይ ደግሞ በአካል ሂጅ ይቅርታ ጠይቃታለሁ። አዎ እንደዛ ብታረጊ ይሻላል። ወሬያችሁን እየሄድን መቀጠል እንችላለን። ዘርቤ ጉድ ሆነናል። የምን ጉድ ነው? ፌቨን ያወራነውን ሳሰማ አልቀረችም። ምን? ከዘርፌ ጋር ምንድነው ያወራችሁት? ሁሉንም ነገር ማወቅ ፈልጋለሁ አለች። ለነገሩ ምንም ነገር አላወራንም። ሁሉንም ነገር ፍርጥርጥ አድርገሽ ትነግሪኛለሽ ስመጣ ነው ያለች። ወይቴ ምንድነው የሚሻለው ታዲያ? አዎ እንግዲህ የሆነ ነገር ውሸትም ቢሆን ማውራት እንዳለብን ነው። ያው እንግዲህ ፌቨን ደግሞ እንደምታውቂያት የሆነ ነገር ላይ ችክ ካለች መመለሻ የላትም። ወይቴ እሺ ታዲያ አሁን ምን እናድርግ? አሁን እንግዲህ ሄዳለች። ስትመለስ ያው የሆነ ነገር እንግዲህ አዘጋጅተን ውሸትን መጠበቅ ነው። ሌላ ምን ይደረጋል?
መስፍን ቼት ምን ያህል እንደምታውቅ የት ድረስ እንደሄደች ጠንቅቀህ ማወቅ አለብህ። ያለበለዚያ እስከ ዛሬ የገነባው ስምና ዝና ገደል መግባቱ ነው። አንተም መሆኒ ገብተህ መማቀቅ። እኔ ግቢ ነገር እየገባኝ አይደለም። ቴስት ራሱ እየበዛ ነው። እስቲ ይመጣሉ። አሁን ግቢ ሄዳለሁ። አባዬ በሰላም እንዴ አላችሁ እንዴ ልጆች? እንዴት አረፈዱ ጋሽ? እንዴት አረፈድክ መኮንን? እግዚአብሔር ይመስገን። አለሁ። ምን ሆነ ነው አባዬ እንድትቸኮልከው? የተፈጠረ ችግር አለ? አይ መቼም ይሄንን ነገር ታውቅ የለ ነገሮችን እየረሳው ተቸግሬያለሁ። የቀጠርኳቸው ሰዎች አሉ። እነሱ ላይ ለመድረስ እየተጣደፍኩ ነው። እርግጠኛ ነው አባዬ? አዎ ምን ነው? አይ ምን እንደዚህ ትሆን አይቻልም። ነገርኩህ እኮ። ቀጠሮ ደግሞ ያስኩት ከድሮ አብሮ አደጌ ጋር ነው። ታውቀናለህ፣ የእኛ ግሩፕ ደግሞ በቀጠሮ አንደራደርም። ስለዚህ ቶሎ መድረስ አለብኝ። በቃ እንደዛ ከሆነ ለምን ታዲያ አላደርሰህም? እንዴት ከምትቸኩል? ኖ ግድ የለም። አሁን ስላገገምኩ ራሴ በራሴ መንቀሳቀስ እችላለሁ። ለማንኛውም እናንተ ጨዋታችሁን ቀጥሉ። ምንድነው ነብዩ? በሀሳብ ተዋጥኩ እኮ አለ የአባዬ ነገር እኮ አስፈርቶኝ ነው። እንዴ ምን ይፈጠራል? ማለቴ እርግጠኛ ነኝ አባዬ እንደዚህ የሚሆነው የሆነ ነገር ከተፈጠረ ብቻ ነው። እንዴ ምን ሆነሃል? ያው እንደሰማው እኮ አብራዶ ገቼ ላጊ ብለው ነው የሄዱት አይደል እንዴ? በዚህ ልክ ለመጨነቅ አስፈለገ? ለነገሩ ልክ ብለሃል። ቆይ ግን ለዚህ ቤት ሰራተኛ ያስፈልግም ትላል? አረ ልክ ነህ እንዴ። እኔም አባዬም እኮ አስበለው ነበር። በቃ በእኔ ጣለው። እኔ አሪፍ ልጅ ፈልጌ ያመጣልሃለሁ። አረ አንተ መጨነቅ አይጠበቅብህም። ቆንጆ ደላላ አለ፣ እሱ ያመጣልናል። ምን አለችን እንኳን ትንሽ ውለታ ብውልልህ ካልክሽ ይሆንልህ። በእርግጥ ፍራቴ እንደ ጽጌረዳ ደግሞ እቺ መታ ልብን እንዳትወስዱ። አንተ ትጫወታለህ፣ እኔ ልብሴን ቀይሬ መጣሁ። በቃ እሺ። ምንድነው? አንደርስም እንዴ? በጣም ራቀ እኮ። አይዞሽ፣ እሺ ደረሰኝ። ይሞቃላ? እሺ ይደክማል። ጽጌረዳ፣ እስኪ አሁን በአንቺ መንገድ ነገሮችን ለመፍታት እንሞክር። እንደ አንቺ ያፈቀርኳት፣ እንደ አንቺ የቀረብኳት ሴት አልነበረችም። እንደ አንቺም ደግሞ ቅስሜን የሰበረ ሴት የለችም። ደህና ነሽ ሰርቢ? አዎ ደህና ነኝ። ቆይ ከምን የመጣ ነስር ነው? አይ ትንሽ ስለተበሳጨው መሰለኝ እንጂ ደህና ነኝ። ጥሩ እሺ። ታዲያ ማስታገሻ ትወስጂበት እንዴ? አይ ህመም እንኳን የለውም፣ ዝም ብሎ ነው መሰለኝ። ጥሩ፣ እንደዛ ከሆነ ነይ እስቲ ቁጭ በይና እናውራ። ይኸውልሽ ሰርቢ፣ ቅድም እንደነገርኩሽ ፌበን ሁሉንም ነገር ሳትሰማቀር የሆነ ውሸት ማዋሸት አለብን። ምን እንበላት እቴ? አላውቅም፣ የሆነ ውሸት አስበን እንነግራታለን። ውሸት መዋሸቱ ግን አስፈላጊ አይመስለኝም። ሌላ ነገር ብናስብ አይሻልም? እሺ፣ ከመዋሸት ውጪ ሌላ መፍትሄ አለሽ? የምታውቂው ነገር አለ? እስኪ ንገሪ። አይ እሱማ የለኝም። አይሽ፣ የለም። ዝም ብለሽ የማይሆን ሀሳብ አታምጪ። እሺ ምን እንበላት እቴ? አንቺ ምን እንድንላት አሰብሽ?
እሱ እንድታማክረኝ አይደለም እንዴ አንቺን የጠራሁሽ? እኔማ ምንም ሀሳብ የለኝም። በይ አሁን ለማንኛውም አንድ አነስ ያለች ቀጠሮ አለች፣ እዛ ደርሼ ልምጣ። እስከዛ ድረስ አስቢ፣ እኔም አስባለሁ። ፍቅርተ በሰላም አማረብኝ አይደል? አይ አይደለም፣ በጣም ዘናንጣሃል። ለየት ያለ ነገር እየታየብህ ነው። ምን እንግዲህ ጥሩ መካሪ ስጥ ነው የምልህ ወዳጄ። ሌላ ምን እልሃለሁ? ቆይ ምንድነው የተፈጠረ? አዲስ ነገር አለ? አንተ ራስህ አለ እንዴ የሚያክምህ በቀል ነው ያልከኝን እያደረኩ ነው። ይሄ ደግሞ ምን ማለት ነው? ቀጥለው የሚፈጠረውን ነገር አብረን ብናይ ይሻላል። ምኑ? ትንሽ ሰዓት ብቻ ያስጠኝ፣ የሚሆነውን አብረን እናያለን። ጥሩ። ለማንኛውም እኔ አንድ የምሄድበት ቦታ አለ፣ ግን እንኳን አንተ የት እንደምትሄድ አልነገርኩም። ፌቨንን ላገኛት ነው የምሄደው። ለምን? መኮንን የምትሄድበት ቦታ አይረፍድብህ ነው ወይስ ቀርተሃል? በቃ እሺ፣ አብረን እንጣ። እሺ ካሁን በኋላ ከኔ ፈቃድ ውጭ አንዲት ቃል ብትነፍሺ የያዝኩትን ነገር እጠቀምበታለሁ። ቆይ ምንድነው? ምን ፈልገህ ነው? አንቺን ይኸውልህ አንበርበር፣ የማይሆን ነገር እንዳታረግና እንዳይጸጽትህ በኋላ። የማይሆን ነገር አላደርግም፣ አንቺ እስካላናደድሽኝ ድረስ። እሺ ቆይ ምንድነው ከኔ የምትፈልገው? ቁጭ በይ፣ ቁጭ በይ። እሺ የምጠይቅሽን ጥያቄዎች በሙሉ ምንም ሳትዋሽኝና ሳትዘላብጂ ትመልሽልኛለሽ። እሺ መልሳለሁ። እሺ ምንድነው የምትፈልገው? ስለኔ የት እንደምታውቂኝና ምን እንደምታውቂ ትናገሪያለሽ። ይኸውልህ እኔ ማቀኝ ዛሬ 20 ዓመት ነው አንበርብር እያለ፣ አሁን ግን ስምን ቀይረሃል። እና ከመጀመሪያው ቀን ስንገናኝ ጀምሮ አንቺ እኔን አውቀሽኝ ነበር? አይ በትክክል አላወቅኩም። ግን ምን? እርግጠኛ ለመሆን እየመኮርኩኝ ነበር። ምክንያቱም የዛሬ 20 ዓመት ነበር ማቀ። ከዚህ ሁሉ ጊዜያት በኋላ ያየሁትን ሰው እንዴት ባንዴ ላቅ እችላለሁ? እና እንዴት አረጋገጥሽ? በብዙ ሀሳብና ደጋግመን ስንገናኝ ነው ያስታወስኩ። አሁን ስለ እኔ የምታውቂውን ነገር በሙሉ ተናገሪ። ይኸውልህ ደጋግሜ እንደነገርኩ አንተ አንበርብር የምትባል ሰው መሆንን ብቻ ነው የማውቀው። ስም መቀየሬን ስላወቅሽ ብቻ ነው እንደዛ ቀና ብለሽ አንጓጠጥሽኝ። የእውነት እምልልሃለሁ ሌላ ምንም ነገር የለም። በቃሽ በቃሽ። ከአሁን በኋላ ምንም ነገር እንድትዋሽኝ አልፈቅድልሽም። ስለ እኔ የምታውቂያቸዋን እያንዳንዷን ነገር በሙሉ በዝርዝር እንድትነግሪኝ ነው የምፈልገው። አንቺ ዘርፌ አቶ መስፍን ምን ታደርጊያለሽ እዚህ? አንቺ አቶ መስፍን ምንድን ነው የማየው? ምን ልታደርጊ መጣሽ? አንተ ራስህ እዚህ የምትሰራለህ? ልጠይቅህ እንጂ። እኔ አቶ መስፍን በጣም ትልቅ ስህተት እየሰራ ነው ያለው። እንዴት እንደዚህ ታደርጋለህ? ምን እያልሽ ነው ፍቅርተ? እኔን ለመጉዳት በዚህ ደረጃ ትሄዳለህ ብዬ አላሰብኩም ነበረ። ዘርፌ ምንድን ነው የተፈጠረ ነገር አለ? ደህና ነሽ አንቺ አይደል? እስካሁን ደህና ነኝ። ከዚህ በኋላ ግን የሚፈጠር ነገር ይኖራል። አቶ መስፍን ምንድን ነው ቆመው የሚያዩኝ እንዴ? እንደዚህ አይነት ስርዓት አለ እንዴ? ማንም በሌለበት ገብተው አንድ ሴት ላይ ሽጉጥ መደቀን ይሄ ትክክለኛ ነገር ነው? አንቺ በማታውቂው ነገር ላይ አትግቢ እባክሽ። እኔና ዘርፌ ብቻ እንድንነጋገር ብቻችንን ተይ። አቶ አንበርበር
ቅድም ጥያቄ እየጠየቀኝ ነበር አይደለ? አሁን ልመልስላ። ምን አልሽ አንቺ? ምንድነው? ምን እያልሽ ነው ዘርፌ? አሁን አንተ አንድ መስመር እኔን አልፈህ መጥተሃል። ስለዚህ ከዚህ በኋላ እኔ ራሴን ማዳን አለብኝ አይመስልህም? አንቺ ሴት አፍሽን ዝጊ። አሁን መናገር መጀመር እችላለሁ። ሁሉንም ነገር መናገር እችላለሁ። በቃሽ፣ ይበቃሻል። ቆይ ለእኔ ለምን አትነግሩኝም? ቆይ ምንድነው የተፈጠረው? ዘርፌ ስለፈጠረሽ አፍሽን ዝጊ። ፍቅርተ እባክሽ እቺን ሴትዮ አንድ በይልኝ። እኔ እነግርሻለሁ እትዬ፣ ይህ ሰውዬ ከፊታችን የቆመውን የዚህን ሰውዬ ታሪክ ከሀ እስከ ፐ እያንዳንዱን ነገር እኔ እነግርሻለሁ። ምን እያወራሽ እንደሆነ አልገባኝም ዘርፌ። እትዬ ለነገሩ ለአንቺ ብነግርሽ ምንም ለውጥ አያመጣም። ለወደፊት ህይወቴ ስለሚፈራ ለፖሊስ ሂጄ ይናገራለሁ። ምን እያልሽ ነው ዘርፌ? ፕሊዝ ተረጋጊ፣ ተረጋጊና እናውራ። ምንድነው የምረጋጋው? ምንድነው የምረጋጋው? አንተ እኮ አንዴ የኔን ህይወት ለማጥፋት ተነስተህ መጣሃል። ከዚህ በኋላ ደግሞ ለህይወቴ እሰጋለሁ። ስለዚህ እያንዳንዱን ነገር እማደርገውን ያውቃለሁ። አይደለም ዘርፌ፣ እባክሽ ቁጭ በይ፣ ተረጋጊና እናውራ። ፍቅርተ እባክሽ እቺን ሴትዮ አንድ በያት። አቶ መስፍን ተረጋጋና ቁጭ በልና እንነጋገር። እኔ እሷ ነው ቁጭ በይ ዘርፌ። አንድ ጊዜ ነይ ነይ። ቆይ ምንድነው ይሄ? ጽጌረዳ አልገባኝም። ምን ነው? ቤት ነው? ኦኬ፣ የተከራየሽው ቤት ይሄ ነው? እንደ መጀመሪያ ስላጤ ቤት በቂ አይመስልሽም? ጥሩ ነው፣ ትጫዋለሁ። ያው ለጊዜው ሶፋ ምናምን አልተገዛም፣ ግን ፍራሽ አለ። አረፍ በይ። እኔ የምልሽ ጽጌረዳ አስበሽበታል? ግን ማለት ምኑን ነው የምታስብበት? ቤት መከራየቱን ከሆነ ቀድማ ወስናበታለች። ትቸኩላለህ ልበል? ማለት እኔ ነው? አይ ሌላ ሰው። እዚህ ጋር አንተ ብዬ ማወራው ሌላ ወንድ ልጅ አለ እንዴ እዚህ ጋር? ፌቨን ይኸውልሽ ጽጌረዳ፣ ቤት መከራየት ቀላል ሊሆን ይችላል፣ ግን እንደምታስቢው ደግሞ ቀላል ነገር አይደለም። ደግሞ ከነነብዩ ቤትም ወጥተሻል። ስለዚህ በየወሩ የቤት ኪራይ አለ፣ ትራንስፖርት አለ፣ አስቤዛ አለ። በዛ ላይ ደግሞ ሴት ነሽ፣ ብዙ ነገር ያስፈልግሻል። ስለዚህ ይህን እንዴት ነው ሃንድል ማድረግ የምትችይው? አይ ገንዘብ ማገኝበት ስራ እንኳን አግኝቻለሁ። ማለት እርግጠኛ ነሽ በየወሩ የምታገኘው ገቢ ወጪዎችሽን ይችልሻል? አዎ እንደውም የ3 ወሩ ላይ ቤት ኪራይ ከፍዬ ነው እኮ የገባሁት። በቃ መጣሽ አንዴ ተቀመጥ። ፌቨን አስደበረች አይደል? አይ ምንም ያስደብር ነገር አላደረገችም። ትንሽ ችኩል ትላለች እንጂ። ጎሽ አንተም ተረዳሃት? ምን ይደረጋል መቻል። ዘርፌ ለምን የሆነውን ነገር በግልጽ ለኔ አትነግሪኝም? እትዬ ምን እነግርሻለሁ? ሊገለኝ እያየሽው አይደለ እንዴ? ሊገለኝ እያለ ግድ የለሽም ዘርፌ፣ ግልጽ አድርጊና ንገሪኝ። ነገርኩሽ እኮ እትዬ፣ እኔ ምንም ነገር ልነግርሽ አልችልም። በዛ ላይ ደግሞ አንቺ ካቡሽ ለአንቺም ጥሩ አይደለም፣ አደጋ ላይ ነው የምትወድቂው። ስለዚህ እኔ ምንም ልነግርሽ አልችልም። ግድ የለሽ ንገሪኝ። ከዓመታት በፊት እዚህ ቤት የተፈጠረውን ነገር ሌላ ሰው ቢያውቅ አንቺ ምን ታደርጊያለሽ? ምን? ስለዚህ ልነግርሽ አልችልም። የማየውን ድራማ ፈጥሬ ሌላ ነገር መፍጠር አልችልም። ይልቁንስ አሁን የሚቻለው ለሰውየው ይሄ ነገር ትክክል እንዳልሆነ ማስጠንቀቅ አለብሽ። አዎ እውነትሽን ነው እናስጠንቅቀው። አዎ ይሄን ነገር ካላደረግሽ ለኔም ለጽጌረዳም ጥሩ ነገር አይሆንም። እባክሽን ደህን እናስጠንቅቀው። እሺ ነይውጣና ነገር። እሺ ጽጌረዳ በቃ መሄድ አለብኝ። እንዴ ምነው ትንሽ አቆይም እንዴ? አይ ልሂድ። ዛሬም የመጣሁት ያለሽበት ሁኔታ ለማየት ነበር። ባይሆን ነገ እመጣለሁ። ትንሽ ብትቆይ ግን ደስ ይለኝ ነበር። እኔም እኮ ደስ ይለኝ ነበር፣ ግን ያው መሄድ አለብኝ፣ ግድ ነው። ለዛ ነው። እሺ በቃ በድጋሚ ስላገኘው በጣም ደስ ብሎኛል። እሺ ቻው። እሺ ቻው።
በእውነት ዛሬ እዚህ ቤት ውስጥ የተደረገውን ነገር ሌላ ሰው አድርጎት ቢሆን ኖሮ እኔ ፍቅርተ ምን ማድረግ እንዳለብኝ ያውቅ ነበር። እንዲህ አይነት ነገር እኔ ማድረግ እንደሌለብኝ ያውቃለሁ። ግን ፍቅርተ ፕሊዝ፣ ማድረገው ግራ ቢገባኝ ቅጣምባሩ ቢጠፋኝ ነው እንጂ እንዲህ አይነት ክብረ ነክ ነገር ከኔ እንደማይጠበቅ ያውቃለሁ። ቢሆንስ ስለ ክብር ስለ ስርዓት ለእርሶ ላስተምሮት አልችልም አይደለም እንዴ? ጠንቅቀው ያውቃሉ እንዴ? የሆነውን ሁሉ ጭራሽ ማመን አልቻልኩም ዛሬ። አቶ መስፍን፣ ዛሬ የተፈጸመው ነገር ለእኔ ትልቅ ማስጠንቀቂያ ነው። ትልቅ። ባካችሁ ተረዱኝ። እንዳልኳችሁ የማደርገው ግራ ቢገባኝ እንጂ በክፋት ተነሳስቼ አይደለም። ምን ማለት ነው? ሰው ጭንቅላት ላይ ጥይት ደቁኖ ከክፋት አትዩብኝ ማለት? ተይ ዘርፌ፣ እንደሱ እንኳን ማለት አትችይም። የሰው ልጅ ሲጨንቀውና የሚያደርገው ሲያጣ ምን ማድረግ እንዳለበት እንኳን አያውቅ። ለማንኛውም ዛሬ የተፈጠረው ነገር ለእኔ ትልቅ ጥቅም ሰጥቶኛል። አቶ መስፍን፣ የእርስዎ ሚስጥር በዘርፌ እጅ ውስጥ አለ። ይሄ ደግሞ እርስዎ እንደሚያጠፋ በደንብ ያውቃሉ አይደል? ዘርፌ፣ ይኸውልሽ የምትፈልጊውን ነገር በቀጥታ ንገሪኝና የፈለግሽውን ላድርግልሽ። ከዛ አንቺም ደግሞ አፍሽን ዝጊልኝ ባክሽ። እኔ የምፈልገው አንድ ነገር ነው፣ ዳግመኛ በመንገዴ እንዳትመጣ፣ በተለይ ደግሞ ዛሬ በመጣበት አመጣጥ። ይሄን ነገር ድጋሜ ካደረግከው ለእኔም ለአንተም መጥፎ ነው የሚሆነው። ቃል እገባልሻለሁ፣ እንዲህ አይነት ነገር ፈጽሞ እንደማልደግመው ቃል እገባልሻለሁ። አንቺም ደግሞ ሚስጥሬን ለመጠበቅና ዝም ለማለት ቃል ግቢልኝ። እኔ ለአንተ ስላላልከኝ አይደለም፣ ጭንቅላት ስላለኝ ነው ይሄንን የማደርገው። ጨርሻለሁ። እኔ የምለውት አቶ መስፍን፣ እኔና ዘርፌ በአንድ ቤት ውስጥ ልጆቻችን ለብዙ አመታት አሳድገናል። እሱን አውቃለሁ። ለአመታት አብሮ መቀመጥ ማለት መቼም ከእናትና ልጅ በላይ እንደሆነ ለእርሷ አልነግረውት። እናማ ከምንም በላይ ዘርፌን እኔ በደንብ አውቃታለሁ። በተዘዋዋሪም ቢሆን ያለውን ጉዳይ ማወቂያ አይቀር። ምንድን ነው የምታውቂው? ለማንኛውም አቶ መስፍን መሳሪያዎትን ረስተው እንዳይሄዱ ያያዙ። አውቃለሁ ያልሽውን ነገር እኮ አልነገርሽኝም። እስካሁን ድረስ ምንም አላወቅኩም፣ ግን ካሁን በኋላ ማወቅ ይመስለኛል። ማለት እንዴት? ዛሬ ከተደረገው አንጻር ዘርፌ በእርሶ ላይ ምንም አይነት እምነት አይኖራትም። ቆይ ምን ማለት ነው? ምን ለማለት እየሞከርሽ ነው? ምናልባት ዘርፌ አንድ ጉዳት ቢደርስባት ጉዳት ብታደርሱባት ማለት ነው። ለፖሊስም ሆነ ለህግ ማሳወቅ ያለብኝ እኔ መሆኔን አትርሱ። ስለዚህ እኔንም በፍቅር መያዝ አለበት። ፍቅርተ፣ አሁን ወደ ቤቴ ገብቼ ትንሽ ረፍት ማድረግ ይጠበቅብኛል። ጥሩ፣ ገብተው ይረፉ። ግን አንድ የወዳጅነት ምክር ልምከሮት፣ ቅር ካላሉት። ምንድን ነው እሱ? አቶ መስፍን መሳሪያ ይዘው ሲወጡ ቀለሃ ውስጡ እንዳለም አይዘንጉ። አዩ፣ ይሄ ደግሞ አደጋ ነው። ለጠላቶቹ አድቫንቴጅ ሰጧቸው ማለት ነው። ስለዚህ ጠንቀቁ። መልካም ቀን ፍቅርተ። እንዴት መኝታ ቤቴ ማን ሊገባ ይችላል? እንዴት እንደዚህ ሊሆን ይችላል? ቀለሃ ሞልቼ ያቀባበልኩት ሽጉጥ እንዴት ጠላቴ ፊት ባዶ ይሆናል? መኝታ ቤቴ ላይ ማን ነው ገብቶ የሚቀልደው?